ተንቀሳቀስበት ነፈስ አርጎ እስከ መቼ ነው እንደዚህ አናፍሰው ነፈስ ሲል ነው ወንድ አይደለም ጠንከር አይዞህ በእናትህ ዲችኮም እንዴ ምን ሆነ ነው አረ ውሻ ትንሽ ነው እዚህ ጋር ውሻ ነክሱ አረ ምንም አልሆንኩም ውሻ እዚህ አዎ ምንም አልሆንም ማለት ትንሽ ነች አንተ ምን ይተቹኛል እና ይተቹዋ ሰው የሚተች በአንተ ህይወት ችግር ስላለ ይመስልሃል? በራሱ ህይወት ችግር ስላለ ነው። ዓላማ ቢኖረው ራሱን ቢያቅ ፊልሙ ላይ፣ ሙዚቃው ላይ፣ ኮንቴንቱ ላይ፣ መጽሐፉ ላይ፣ ቢዝነሱ ላይ ተረስተልኝ መስኪ አንዴ ጠብቂ። አሽው ከተፉ መስኪ አንዴ አስተናጋጁን አናግሩሽ። ሁሉ ዝግጁ ምንም ችግር የለም እንዴ ቤታችን ቤታችሁ ነው ታተዋናሽ ይበው ተመቸኝ ግቢ እኔ ምለው ብሮድባንድ አለ ብሮድባንድ ወይ ዛግዜ ዋባንድ ዋብሸበል ይባል አይደለም ራስ ባንድ ዋብሸበል ይባል ከሩሃባንድ በፊት ነው በኋላ አራሽ እሺ ዋይፋይ ዋይፋይ ዘፋይ ነው ተወው ዋይፋይ ማለት እኮ ኢንተርኔት አክሊት ኢንተርኔት ምን አገሩ ሰርቻው ኢንተርኔት አለ እንዴ የመዳሪያ ለማየር ነው ያልገባበት አይደል እኔና አንቺ እንገናኛለን በቃ ኦኬ ግቢለ የት እንዳይሄድበት ነው ንቃርቦ ያዘው Oh my God. In a small people, God have mercy upon us. ይሄ ሰው አይጠቅምም እንዴ እምብርት የለው አንተ ሰውዬ ተወኝ እንጂ ገንዘቤን አዋስቼ መስሎኝ የሚበላ አንተ ብትታግስ ምን ልታረጋኝ ነበር? ልትበላኝ ነበር? መዋጮ ተደርጎ ነው የተደገሰው። ያው ድሮም እኮ በመዋጮ ብር ብዙ ነገር ይደረጋል። ማን እዚህ ድሃ ህዝብ ተሰብስቦ ነው የተደገሰው። እያንዳንዷ ብሯ ይመለስላት። እንግዲህ በተባባልነው መሰረት በሊስቱ መሰረቱ ነገር ተዘጋጅቷል። በፖስታ ተደርጎ ተዘጋጅቷል። ቴንክ ዩ ያው 5 ላዋጣ 500 6 ላዋጣም 600 7 ላዋጣም 700 እውነት አንዳንድ ብር ነው የሰጣቸው። አዎ ብራክ እኮ ነው የሰራቸው። ይኸውላችሁ እንዳታገባው ከራሱ የተጣላ ከይሲ ነው። እሷ እንኳን ላግባው ብትል እንዳትፈቅዱ። ኧረ ክፉ ነው። ክፉ እኮ አይገልጽም። ልጃችሁ ስትቃጠል እንድትኖር ከፈለጋችሁ ዳሩለት። Hey guys, shame on you. You're very good at that.
መሄድ ካልፈለጋችሁ አልሄድም አትሉ። ሄዳችሁ ማሆን ነገር መቀመጣት ፍራንክ ይሰራል። ይሄ ሰው አይጠቅምም እንዴ? እምብርት የለውም። አንተ ሰውዬ ተወኝ እንጂ ገንዘቤን አዋጥቼ መስሎኝ የሚበላ አንተ ብትታግስ ምን ልታረጋኝ ነበር? ልትበላኝ ነበር። መዋጮ ተደርጎ ነው የተደገሰው። ያው ድሮም እኮ በመዋጮ ብር ብዙ ነገር ይደረጋል። ማን እዚህ ድሃ ህዝብ ተሰብስቦ ነው የተደገሰው። እያንዳንዷ ብሯ ይመለስልሃል። እንግዲህ በተባባልነው መሰረት በሊስቱ መሰረቱ ነገር ተዘጋጅቷል። በፖስታ ተደርጎ ተዘጋጅቷል። ቴንክ ዩ ያው 5 ላዋጣ 500፣ 6 ላዋጣም 600፣ 7 ላዋጣም 700። እውነት አንዳንድ ብር ነው የሰጣቸው። አዎ ፍራንክ እኮ ነው የሰራቸው። ይኸውላችሁ እንዳታገባው ከራሱ የተጣላ ከሲ ነው። እሷ እንኳን ላግባው ብትል እንዳትፈቅዱ። ኧረ ክፉ ነው። ክፉ እኮ አይገልጽም። ልጃችሁ ስትቃጠል እንድትኖር ከፈለጋችሁ ዳሩለት። Hey guys, shame on you. ህይወቴን እኮ ነው ያበላሻል። መሄድ ካልፈለጋችሁ አልሄድም አትሉ። ሄዳችሁ ማሆን ነገር መቀመጣት ፍራንክ ይሰራል። ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም፣ አረ ወደ ግራ አንድሽ እንዳትጠቂ ከሲኖ ጋር ነው ማጋጭ። እንዳትጠቂ ከባድ። አረ ጀማው ዛሬ ማን ነው ፕሬዘንቴሽን የሚያቀርበው? እሺ ቀጣይ ግሩፕ ፎር ተነስ እናቅርቡ። አራት ዛሬ ፕሬዘንት የሚያደርገው ተማሪ አልመጣም እና እኔ ምን አገባኝ? ከመቶ 0 ነው የምሰጣችሁ። ኧረ በቃ ዞሎ አንተ አድርገዋ። አቺ እኔ ምን አውቄ ፕሬዘንት የማደርገው? አቺ ዝርያ ዞላ ይላል። በቃ ዝም ብለሽ 23 ተተተበዩ። ዞላ እሺ የግጥም ርዕስ እንቁላል በአቮካዶ ይላል። አረ ብራዘር የምን ግጥም ነው የምትለው? ማትስ እኮ ነው። አንተ ምን አገባህ? አራት ሸረዚ ጋር እየረበሽኝ ነው። ምን አገባህ? እኔ በግጥም መልክ ነው የማቀርበው። ምን አገባህ? ይመለከታል። አትረብሹት፣ ያቀርብበት ልጁ። ዞላ ቀጥል። እሺ CR7 is a king of football. Messi is አረ ዞላ ስፖርት ክላስ አይደለም። አቦ ምን እንደምረብሽኝ እየረበሽኝ ነው። አራት ሸረዚ ምን አሶታ ዝም ብላ አቅርብ ተባልከኝ። ምንድን ነው? እሺ ችግር የለውም አቀርባለሁ። ዩኒት 6 ኤክሰርሳይዝ 5 ኬዝ ስተዲ ምንድን ነው? እዚህ ጋር ደግሞ ማን ጣፈው ነገር ማን ጣፈው? አረ ምንድን ነው? አይነበብ ምንድን ነው? ጨርሻለሁ። ትችል እንኳን ደስ አለ። ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን ሳተ ምንድን ነው ባዶ እጅን ከምትሄድ ብዬ ነው። በስመ አብ ወልድ መንፈስ ምን ነው እና ምን ነው ራቁትን መጣ? እንደው አንተ እያንዳንዱ ሰው ሳትፈልግ የማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደውም። 69 ቁጥሩ ያጣላንም እናቴ። ክፉ ዘመን ነው ብቻኛው። እውነቴን ነው። የልብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር ከ50 እኮ ነው አልጋው። አንተ ምን ሊያደርገው ነው? ታራጅ ሳቅም አንቺ ለብሳ ሺቲ ማዳች አዬ ጊፍቲ ኮቲያቲ እልም ነው ሽው ነው ሸከተፍ ልሳፍር ነው
መጣልሽ በሏት ድሬድ